አረ ያበደ መላ እየመጣ ነው። እሺ ከዛስ ምን? እሺ ለሰፈሩ አዲስ ናቸው እንዴ? ቢሆኑ ነው መቼስ በዚህ ጋር በእግር የሚያልፉት። በቃ እዚህ ጋር ወከባ እንዳይፈጠር ወደ ቅያስ እናስገባቸውና ያለውን እንቀባበላቸው አይሻልም? ቀዮ በቃ ሂጅባችሁ። ስታይል ቆንጆች እንዴት ናቸው? አንቺ ነይ ተዋልሽ እንዴ? ጭራሽ ስጋተታል። ነይ ባክሽ ነይ። ኦሆ ሴትዮ ነው ያለሽ እኮ አንቺ። ነይ ወደ ውስጥ እናወራለን። በፈጠረ ገቢ ተባልሽ ወደ ውስጥ እየገባሽ እናወራለን። ነይ አንተ አቡሌ። ወይ ቦስ ዳግም እዚህ ምን ትሰሪያለሽ እንዴ? ትተዋወቃላችሁ እንዴ? አዎ የክፍላችን ሰቃይ ተማሪ ዳግም እያልኩ ማውራሽ እሱ ነው። ሰቃይ ምናምን ትያለሽ? በጥፊ እንዳትጠሪ። ቆይ ተዋት። ምንድነው ተው ማለት? እዚህ ጋር ስራ እንደያዝ። በጣም ይቅርታ አንቺንም ጓደኛሽንም ማስጨነቅኳችሁ አይደለ? ነው ልሽኛችሁ። አንተ ግን በጣም ተለውጣል። ያው አንዳንድ ጊዜ ለመብላት ስትይ ተፍተፍ ያለሽ። ውይ ደረሰ መሰለኝ። በቃ መኪናው ከደረሰላችሁማ ሂዱ። ይመቻችሁ። እሺ እባክህ እንዴት ነው የባሌ ጓደኛ? ዛሬ እንዴት ተፋታሽ? እባክህ የሆነ ስራ ሊጀምር ቢሮ ሊያናግር ነው ሄደው። ስራ ሊመዘገብ እና ቶሎ ነው የሚመጣው። ነይ እንዴ! አረ ተረጋጋ። ገና አሁን ስለወጣ ትንሽ ሳይቆይ አይቀርም። እሱ አረ አላቅም። ገና አሁን እኮ ነው የወጣው። ወይኔ ጉዴ ፈላ። ወይ የሆነ ቃረስቶ እና ምን ይሻላል? እኔ አላቅም። እና ተደበቅ እና በቃ እዚህ ጋር ተደበቅ። ወይኔ ጉዴ አንተ ይልከባ። ምን ሆነሽ ነው የላ ሰዓት በር ላይ ያስቆየሽ? ሻወር እኮ እየወሰድኩኝ ስታንኳኳም አልሰማሁም። ቢሆንም ብዙ ሰዓት ነው ያስቆየሽ። በጣም ይቅርታ። እኔ ምን ቆይ ስራውን ተታሆነ እንዴት ቶሎ የተመለስከው? ባክሽ ዝም ብዬ ነው የለፈሁት። ቢሮ ድረስ መሄድ ሳይጠበቅብኝ በስልክ የሚያልቅ ነገር ነበር። ዝም ብዬ ነው የለፈሁት ባክሽ። እሱ ጋር ግን ይመቻል። ለምን እዚህ ጋር አትሆንም? አይ እዚሁ ተመችቶኝ እና በቃ ያንጎ ለመስራት ወሰንክ? አሁን ላይ ካሉት ስራዎች እሱ ይሻላል። ደግሞ በሳምንት እስከ ስንት ነበር? በሳምንት አይደለም በወር ነው። በወር ከ45,000 ብር በላይ። አዎ በወር እሺ ሌላስ ምን አላቸው? ሌላ ጥሪ የማይቋረጥብህም። እንደገና ደግሞ ያንጎ ፕሮ መተግበሪያውን ስታወርድ በ5 ደቂቃ ውስጥ ስራ መጀመር ትችላለህ። ውጪ እያልኩሽ እኮ ነው። እንዴት ሆነ? ከእንግዲህ ሚስት አለኝ ብለህ እንዳታስብ፣ ፈተናውን ወድቃለች። ግን በሰላም ነው? ወንድ ልጅ ለማግባት እንዲህ ሲጓጓ ይቻላልም? የልጅነት ሚስቴ ስላገኘው ነው አይጓጓሁት። አልገባኝም። እህቴ፣ ወንድሜ፣ ማሂ። አቤት። ሚስት እየፈለኩ ነበር። አግብተሻል እንዴ? ደሞ እንደዚህ ጀመራችሁ እንዴ? አይ የነበረ ነው፣ ዛሬ የተጀመረ አይደለም። አባቴም ፈልግልኝ ብየው ስለነበረ አግኝቶልኝ ነበር። ግን ትላልቅ ህፃናቶች ስለሆኑ አልተመቹኝም። ሚስት ከፈለክ መንገድ ዳር ምን ትሰራለክ? ቤተክርስቲያን አትሄድም? እዛ ነጠላ ብቻ ነው ያለው እንጂ ሚስት የምትሆን ሴት የለችም። አብዛኞቹ ሴቶች የማታ ስራቸው ስለሚያስጨንቃቸው ነጠላቸውን እንደ ጭንብል እየተጠቀሙ ነው እዛ ቦታ የሚገኙት። ሚስት መንፈሳዊ ቦታ ካላገኛት የትም አታገኛትም፣ ደግሞ መንገድ ዳር። እኔ ከፈለኩ አገኛለሁ። ምናልባትም አንቺ ልትሆኚ ትችያለሽ። ግን በሰላም ነው? ወንድ ልጅ ለማግባት እንዲህ ሲጓጓ ይቻላልም? የልጅነት ሚስቴ ስላገኘው ነው አይጓጓሁት። አልገባኝም። እህቴ፣ ወንድሜ፣ ማሂ። ሰላም ወንድሜን አስታወሹ? እንዴት ተገናኛችሁ? ረጅም ጊዜ ሆነው እኮ። አላወቀችኝም ባክሽ። አንተ ነህ?